ልጁ ያንተ ነው ወይስ ያንተ አይደለም ንገረኝና ልጆችን አገናኛለሁ ባልኩት መሰረት ልክ እኔ የመን ሂድ እንዳልኩት ነገር ብድግ ብሎ ሄደ ማለት ነው። ስለዚህ እኔ አንተ ሰይድ እንደው አሁን እውነት ስንነጋገር ማለት ነው እንኳን አንተ ከትንሽ እስከ ትልቅ የምታውቀው ሰው የምታውቀው እያለ ይቅርና ማንም ማስመርመር አይችልም። ኢትዮጵያ ውስጥ ሆነ እዚህ ሆነ ማስመርመር አቅቶ ነው የሄድከው። ግን በአካልና በአካል ሳትሆን የምታስጨርሰው ነገር ስላለ ነው የሄድከው። አሁን ለሷ ብዬ ነው የሄድኩት የምትለው ማለት ነው። እዚሁ እኔ ያልኩ ካስመርመር ነው ያልኩ። እንኳን አንተ እኔ እዚህ ቁጭ ብዬ ማስመርመር ትችላለሁ፣ ግን የምትሄድበት ጉዳይ ስላለክ ነው የሄድከው። እኔ ሂድ ስልክ እንደሄድክ ነገር የምታስመስለው ወይ ደግሞ ልክ ሲጀምር ሰላም አለይኩም ቤተሰብ እንደነዚህ ታናሽ ሁሉ አልሐምዱሊላህ። ዛሬ ወያን ያየው እናታችሁ አንዳንዴ ሴት ነው ከባድ ነው። አሁን እሷ ወላሂ ጀግና ሴት ነች። እኔ አኮራችኝ። እኔ ሆነ አልችልም ወላሂ ልጆች ልክ ነበር ዞር ምለው ማለት ነው። ለምን እኔ ያው ግን ትንሽ ምስቶንኩ ገና ነኝ ብዙ ያሁን ተሰለ እንደሷ ታስቦ ማሰብ እና ያው በጣም ከባድ ሰውና አስመሳይ ሰው ነው። ሲታይ ሲጀምር ልጆቹ እንትን የለውም። ልጆቹ የሚወድ ቢሆን ማለት ነው ወላሂ ሌላ ሴት አያገባም። ሲጀምር ሚስት የሚወድ ሚስቱንና ልጆቹን የሚያከብርና የሚወድ ወንድ ሌላ ሴት ነው። ሲጀምር ዱንያ አንዳንዴ ዱንያ ፈተና መሆኑን ወቁ። ደግሞ ዱንያ ለሰው ልጅ ፈተና ነች። እኛ እንደፈለግነው ልታደርግልን ትችላለች፣ ግን አንድ ቀን ስትፈተን ግን ትጸጽታለች። እሱ ልጆቹን የሚወድ ከሆነ ሌላ ሴት አያይም ነበር። ከልጆቹ አታነጥሩ ሌላ ሴት ጋር ይሄድ ነበር። ንጹህ ሰው ቢሆን ማለት ጥሩ ሰው ቢሆን። እሷ ግን ጠንካራ ሴት ጎበዝ፣ ለልጆቹ እሱ ቤት ራሱ ልጆቿን ጠንከር ብላ በስራዋ ያኔ በዩቲዩብ የምታገኛቸው ልጆቿን እያስተዳደረች እያለበሰች እያጠች ከሰው ልጅ አሳነሳቸው ራሷ እንደምታያት ጎብዛ እየሰራች ነው። ጎበዝ ነች በጣም እኔ አደንቃታለሁ። ላይ ጎበዝ ነች። ሁለት ልጅ ለብቻ በጣም ይከብዳል እየሰራች። ለዛም ስራ ብዙም አይደለችም። ዩቲዩብ ላይ ካያችኋትም ብዙ የምትሰራው እና ብዙ ጊዜ እመለከታታለሁ እና በጣም ጎበዝ ነች። እና ያው ወንድ አንዳንዴ ልጆቻችሁ የምትወዱ ወንዶች ያኔ ልጆቻችሁ የምትወዱት ከሆነ አትርቁም። እኔ ስላየሁ ነው። እኔ ቤተሰቦቼ ውስጥ በጣም ፋዘር በጣም ልጆችን ይወዳል፣ ግን ሌላ ሴት አይመኝም ከእናቱ የተለየ። ለና ልጆቹን ስለሚወድ እኛን ከወደደ እናታችንን ግዴታ መውደድ ነው። እሷን ሳይወድ ልጆቹ መውደድ ማለት ያኔ ልጆቹ ከሷ ሆድ እንዲወጡት ከሌላው ሄድ አልመጡም። ሁለቱም ተቃራኒ ሲሆን ነው ደስ የሚለው። ጥፍሬ ቆሻሻ እስከነ ጥፍሬ ቆሻሻ ከወደደኝ እንጂ ወንድ ልጅ ከላይ ወዶኝ ከታች ከጠላሽ ፋይዳ ወንድ ልጅ ወዲ በጣም ግን እሷ ጎበዝ ጠንካራ ስለሆነች ለልጆቿ ደፋ ቀና ብላ መስራትና መለወጥ ስለፈለገችም ነው። እነሱ ግን ከባድ ሰው ነው። ሲጀመር አስመሳይ ሰው ነው። ያው እሷ ስለሄድ ሄዶ እልህ ይዞት አገባ። እንደዛ ማድረግ አልነበረበትም። ሲጀመር ማግባት አልነበረበትም። እሷ ያው ቃል እስክትሰጥ ነገር እስክታስተሳስብ ድረስ ዝም ብሎ ማዳመጥ ነበረበት፣ ማየት ነበረበት። ልጆቹ የሚፈልግ ቢሆን ማለት ነው። ግን እሱ ልጆቹ ፍላጎት ስለሌለው ነው። ለዛ ነው ሄዶ ያችን ሀዩ ብር የምትወድ ያገባት። ወዶ አይደለም። ወደሽ ከተደፋሽ ቢረግጡሽ አይንሳሽ ይባላል። ሰው ልጅ ሰው ሲወድ እስከነ ምናምኑ እንጂ ዝም ብሎ አይደለም። እና እሷ ጎበዝ ነች። ነገራችን አበረታቷት። ወላይ በጣም ጥሩ ነች። ተማሩን በሷ ትምህርት መውሰድ ነው። ወንድ ምን አይነት እንደሆነ ታዩታላችሁ። ትምህርት ይሆናችሁ። እኔ አሁን በጣም ትምህርት ይሆነኛል። በጣም ትምህርት ነው የወሰድኩባት። ያው ከዚህ በፊትም ያው ባፈቅርም አላገባውም ገና ነኝ። ሳገባ ደግሞ ያዋለው እስቲ ኢንሻአላህ። አላህ ግን ከጥሮቹ ጋር ያገኘሁት ያርገኝ። ካልሄድክ ማስመርመር እንደማትችል ነገር አድርገህ የምትናገረው ማለት ነው። እንዴ ሲፈጠር አንተ እዚህ ተቀምጠህ ልጁን ማስመርመር አትችልም? በደንብ ነው የምትችለው። አንተ አይደለም ውጤቱን ነው የምታወጣው፣ የሚያወጣው ዶክተር ነው። ግን እኔ ከሄድክ ላይ ቀር በእርግጥ እዚህ ጋር ማለት ነው እኔ እውነት ለመናገር ከሆነ እስከ ዛሬ ድረስ ጥርጥር ነበር። ግን ግልጥ ብሎ በደንብ ታይቶልኛል። መሄድክ ብቻ ነው ትልቅ ማለት በጣም ትልቅ መረጃ ነው የሆነ ማለት ነው። አሁን ዛሬ ለቀቁት ቪዲዮ ላይ ምን ብሏል? ልማልልሽ ሁላ ብያት ነበረ ምናምን። በሪከርድ እኮ ነው ያወራነው። ሲፈጠር ልማልልሽ አላልከኝም። እንደገና ደግሞ ስጠይቅ በዛ ሰዓት አልተዘጋጋንም ነበረ።
እኔ እናንተ አልተዘጋጋንም። ስለ ገና አዩን አላገባትም። እኔ ስጠይቀው ማለት ነው አልመለሰልኝም ሁላ በስነ ስርዓት ማለት ነው። እና ሀዋ ያውቃሉ፣ አብዲ ያውቃል፣ ጠይቄዋለሁኝ። እዛ ጋር አብዲ ምን እንዳለኝም የምናገረው ነገር ይሆናል። ዛሬ አብዲ እዚህ ቪዲዮ ላይ ምንም እንደማያውቅ ሙስጠፋ ራሱ ማለት ነው። ሙስጠፋ በነገራችን ላይ ሱመያ ሁሉም ሰው አትመኝ ሀቢብቲ፣ ብር ወዳለው ሰው ነው እነሱ የሚመሩት። ወላሂ ማንም ጓደኛ የገዛች ጓደኛ ብር መርጣ ነው የምትሄደው። ከአንቺ ተሽላ ያን ሰው ወስዳ ከአንቺ ተሽላ መታየት ነው የምትፈልገው። በነገራችን ላይ እንደዛ ናቸው እነሱ። ቪዲዮዬ ልጅ ስላለኝ በጣም እየፈራሁ ስለሆነ ነው። ልጁ ሊወድቅ ደርሷል። እኔ ደግሞ እንዲታይ አልፈልግም። ሴትዮዋ ማትወድ ምሰራ ያው የምዳም ቅመም ስትሆኑ ተጠንቀቁ። ህጻናት ያው አንዳንድ መዳሞች አይወዱ ሊገባባቸው። እኔ ያው አጋጣሚ ሳኑ ሊወድቅ ሲሆን ይዤው ነው። እናም ያው አሰማየ ትምህርቱ ሰጪ የሰው ልጅን አጠብቂ። አንቺ በርቱ ጎበዝ ሴት ነሽ። ሲጀመር አንቺ ትበቂያቸዋለሽ ለልጆችሽ። እሱን አጠብቂ። እሱን መጠበቅ ማለት የሞተ ሬሳ መቀስቀስ ነው። በነገራችን ላይ ራስሽን ጠንክረሽ መስራት ነው ያለብሽ። ወንድ ልጅ እኔ እንጃ አንዴ የሄደ ሴት መርጦ የሄደ ወንድ አጠብቂ። ሲጀመር የራሱ ልጅ ሆነ አልሆነ የራሱ ጉዳይ። አንቺ አላህ አንቺ ያለው አንቺ ነው። አንቺ ካላለው ደግሞ ያንቺ አይሆንም። ተይው ይሄድ እሱ በአንድ ጆሮች ስሚው። እነሱ ለሚናገረው ያቺ ለምትናገረው በግ ቦታ አትስጫቸው። በአንድ ጆሮች ሰምተሻቸው በአንድ ጆሮች አሳልፊያቸው። ሲጀመር ለእነሱ መልስ መስጠት አያስፈልግም። ሲጀመር ልጆቹ የሚወዱት ቢሆን ሌላ ሚስት አያገባም ነበረ። ሲጀመር አንቺን የሚወድሽ ልጆቹን የሚወድ ከሆነ ትቶ ሄዶ ሌላ ሴት ላይ አይለጠፍም። በየቦታው ሄዶ አልከሰከስም። ሲጀመር በአንድ ሴት ተሰብስቦ ይቀመጥ ነበረ። ለእነሱ ብሩን ስላየ ያው በዩቲዩብ የሚያገኘው ጥቅሞች ስላለኝ ይሄ ብር ሁሉም ሴት ሰው ሆይ ሆይ ስለሚለው አንድ ቀን ቢያጣው ያ ነገር ትምህርት የሆነው ነበረ። እና አንቺ እሱ ነገር ከምትጠብቂ ማለት ነው ራስን አበረታተሽ ጥሩ ደረጃ ልጆችሽን ማድረስ ነው ያለብሽ። እሱን አንተናት ቦታም አትስጭው። ጠንከር ቢል ደግሞ ምንም አያደርግም። ልጆችሽ ግን አድገው ነገር ለአንቺ ጥሩ ነገር ደረጃ ያደርሱሻልና ቤተሰብ ልጆችሽ ማለት ናቸው። እና በርቺና ስሪ ነው የምልሽ። ያው እንደዛ ነው የምለው ለሌላ ሰው ልጅ አንዳንድ ነገር መክረው ማለት ነው። ምንም እንደማያውቅ ነገር ነው የሆነው አብዲ ራሱ። ስለዚህ እንደውም እኔ ዛሬ በቃ እስከ ዛሬ በጥርጥር ምናልባት ሌላ ስላገባት ስሙን ለማጥፋት እስከ ዛሬ ተቀምጠው ወይ ደግሞ አላውቅም፣ ውሸትም እውነትም ሊሆን ይችላል። አላሁ የዓለም ነበር ያልኩት። ግን እውነቱን በዚህ ቪዲዮ እውነቱን ነው የታየኝ። ለእኔ እውነቱ በደንብ ነው የታየኝ። እውነቱ እንዴት ታየሽ የሚለው ቪዲዮውን እያየን አብረን ዛሬ አዩ በፈገግታ ነው ግን ማለት ነው። አልገባኝም። የወርቅ ጃኬት ያለችው ወይስ ወርቅ አምጣልኝ ያለችው? በቃ መሄዱ በጣም ያስደሰታት ይመስላል። ከፈለክ ያድርጉና ይላኩልኝ ያለችው። እኔ ደግሞ እነሱ ገና ከዛ አስመርምረው ምናምን እሽም አይሉም። እሽም ብሎ ስለማያደርጉ ስለማያስመርምሩ ራሴ ሄጄ ለምን አላስመርምረው ዲኤንኤ ምናምኑ ማለት ራሴ ሄጄ አስመርምራለሁ። ራሴ ፕሮሰሱን ጨርሳለሁ ብዬ እንግዲህ ተነስቻለሁ ማለት ነው። ይሄን ነው እንግዲህ ቾበኛ ሊዶ ልጆቹን አጣርቶ ይምጣ። ሲጀመር እኔ አንተን መላክ አልፈልግም። ዛሬ ማላለቅስበት ምክንያት ሚስትና ልጆችን ልጆች አይደሉም ሚስት አይደለችም ብላላ አጣርተህ እንድትመጣ ነው። መልካም መንገድ። አልሐምዱሊላህ ዛሬ ሳታለቅስ ልሸኘኝ ነው። እኔም በሰላም ልሄድ ነው። አሁን ኤርፖርት ውስጥ ነው ያለሁት። ቁም ደስተኛ እንዳረሳሽ የኮት ስንት ግራም አልሽ? ኮት ጃኬት ወርቅ ባለ 21 ቢል ባለ 21 አይ ባለ 32 ቢል ችግር የለም ያስቀንሷል። ችግር የለም ታስቀንሷል። እሺ ሱብሃንአላህ ያ ወርቁን አደርስ ወርቁን አደራ። እሺ ዱንያ ስትወድ ወይኔ ላወላ ቁወተ ቢላ ዱንያ ወይኔ ዱንያ ብሏል አላህ። ሰዓት ያወረደበት ዱንያ ወርቅ አምጣልኝ ያምጣልሽ ይመችሽ። ለማንኛውም አንቺ ሲጀመር ያው ከኋላ የመጣችን ሲንጀሮ ድሮም እንደዛ ነች። ዛሬ አዩ በፈገግታ ነው ግን ማለት ነው። አልገባኝም። የወርቅ ጃኬት ያለችው ወይስ ወርቅ አምጣልኝ ያለችው? በቃ መሄዱ በጣም ያስደሰታት ይመስለኛል። እስከ ዛሬ አዩን የምናውቃት በማልቀስ አትሄድም በማለት የቤት ኪራይ ሳትከፍል በባንክ አካውንት የብር ሳታስገባ
በማለት ነው ማለት ነው። አሁን ግን እዚህ ጋር ሳቅ በሳቅ ሆና ነው፣ በደንብ እየሳቀች ነው። ለማንኛውም ማለት ነው እዚህ ጋር አዩና አብዲ የተናገሩት ነገር እኔ የማውቀው አንድ ልጅ ነው። አዩ ምንድን ነው ያለችው? ሚስቴ አይደለችም ብለሃል፣ ልጆቼ አይደሉም ብለሃል። አብዲ ምንድን ነው ያለው? ልጆችህን እናስረክብ። እኔ የማውቀው አንድ ነው። አይገርምም? ምን ይባላል? አጥብቆ ጠያቂ የእናቱን ሞት ይረዳል ይባላል። እኔ የማውቀው አንድ ነው። እኔ ቪዲዮ ላይ ይሄ ልጅ የማን ነው? ብዙ ጊዜ ልጁን እውነቱን ንገረኝ ነበር ምለው ማለት ነው። እኔ የማውቀው አንድ ልጅ ብዙ ልጅ ነው። ወይኔ ለመታው ለካ ነው ላይ ሲፈለፈልብኝ ነበረ። ሰዓት አግባ ስለው አረ ችግር የለውም ምናምን ልዳር እንኳን ስለው አንቺ ልጅም ቢብሎሽ እኔ ላገባ ማግባት ትፈልጋለሁ፣ ግን አንቺ ልጅም ቢካልሽ በጭራሽ አላገባም ምናምን ሲል የነበረው ለካ ነው እሱ ከጎን እየፈለፈለ ነው። አሁን እኮ ነው የገባኝ። አንተ ለካን አንድ አይደለም ያለክ ልጅ፣ እኔ አንዱ ነው የሚያንጨርጭረኝ። ስለዚህ የጀሚላ ታላቅ እህት ወይም ወንድም አላት ማለት ነው። ወንድም ወይም እህት ታላቅ አላት። እኔ የማውቀው የጀሚላን ታናሽ ነው እንጂ ልባሉ ብዙ ጊዜ ነው የተናገርኩት፣ የጀሚላን ታናሽ ነው። ስለዚህ የጀሚላ ታላቅ አለ። ስለዚህ ልጆች ናቸው ማለት ነው። ታስመረም ለዛ ነው የሄድከው። አልችልም ያልከው አሁን የልጁ ቢሆን እንደምትችል በጣም እርግጠኛ ነው። አብዲ ቦታውን ያውቀዋል። አብዲ ልጅቷን በደንብ ነው የሚያውቃት። እዚህ ጋር እንደማያውቃት ምናምን አታርገ፣ በደንብ ነው የሚያውቃት። ሙስጠፋም ያውቃታል በደንብ ነው። ቤቷን ሁሉንም ነው የሚያውቀው። ሱመያ አላህ ትዕግስቱን ይስጥሽ። ኧረ ወይኔ ሞት ይሻላል። ብስሚላህ ከሁሉ ነገር ሞት ነው የሚሻለው። ወላሂ እንደዚህ አይነት ነገር በህይወት ይገጥሙኝ ማይችም አላውቅም። ኧረ ብስሚላህ ግን የተለየ ነገር አለ። እስቲ እናየዋለን። እሱም ነገር እናይና እናየዋለን። የሁሉ ነገር ቤተሰቦቼ ላይክ፣ ሼር፣ ዲዩት፣ ሰብስክራይብ ማርኩኝ፣ አበረታቱኝ። እኔ አዲስም ጨማሪ ነኝ። ያው እኔ ያለሁት ያው መዳም ቅመም ነኝ። መዳም ቤት ነው ያለሁት። ያው መዳም ቤት አሁን ልጨርስ ሀገር የምንገባም ያው ትንሽ ነው የቀረኝ። አበረታቱኝ። ያው ትንሽ ያው እየጀመርን ነው። እናንተ ካበረታታችሁኝ ኢንሻአላህ ነገ ጥሩ ደረጃ እንደምደርስ ነገ ከእናንተ ተማምኜ ነው። እንደምታዩልኝ ላይክ፣ ሼር፣ ዲዩት ልታደርጉልኝ ትችላላችሁ ኢንሻአላህ። ሰብስክራይብ ያደርጋችሁኝ አትርሱኝ። እና ሱመያንም አበረታቷት። ጥሩ ሰው ነች። በጣም ደስ የምትል ብርቱ፣ ለሴት ልጅ ምክር፣ ወንድ ምን አይነት ወንድ መምረጥ እንዳለባችሁ፣ ምን አይነት ሰው ለእናንተ መሆን ያለባችሁ እያያችሁ ከሰው ልጅ ተማሩ። ትምህርት መውሰድ ደግሞ ጥሩ ነው። ትምህርት የመሰለ ነገር የለም። በአንድነት ህይወት ላይ ብዙ ነገር ይገጥመናል። እኛ ሴቶች ደግሞ በጣም ነው የምንጎዳው። ስንጎዳም አናውቅም። ያ ሰው እየጎዳን ግን ከጀርባችን እኛ አናውቅም። ግን አንድ ቀን ተጎድተን የጨረስን ሰዓት ነው ስንወጣበት የምናየው። እና ተጠንቀቁ ሴቶች፣ ደግሞ በአብዛኛው የአረብ ሀገር ሴቶች፣ የውጭ ሀገር ሴቶች ልጆች፣ የመዳም ቅመሞች ተጠንቀቁ። ነገ የምትወድቁበት አታውቁም። በነገራችን ላይ በኢትዮጵያ ላይ ራሱ በዱንያ ራሱ የምትልኩት በቤተሰብ በኩል ራሱ ተጠንቀቁ። አትላኩ። ዝም ብላችሁ አገኝ ብላችሁ ደግሞ አትላኩ። ወላሂ ትምህርት ውሰዱ። እኔ አሁን እዚህ ሀገር ትምህርት ወስደው ማለት ነው አሁን 7ኛ ዓመት ይሻለው ማለት ነው። አሁን በዚህ ሰዓት እንገራችሁ ብዬ 7 ዓመት ሆኖኛል እዚህ ሀገር ከገባሁ። ያው በ7 ዓመት 2 ዓመት እንትን ያልኩት የያዝኩት ብር ማለት ነው። እና ላይ በጣም አሁን ይኸው ሀገር እየሰራሁ ነው። አጋጣሚ ይኸው ዩቲዩብ ልጀምር ብዬ ጀመርኩኝ። ያው በአብዛኛው የምለቃቸው የዲን ነገሮች ነው። ያው ኢንሻአላህ አንድ ቀን ደግሞ በራሴ የቻለ ቪዲዮዎች እየሰራሁ ይለቃለሁ። እናንተ ካበረታታችሁ ጥሩ ደረጃ ካደረሳችሁ ያው በእናንተ ብርታት ነው። በመዳም ቅመሞቼ ያው በእናንተ ምትነኝ እኔ በረታቱኝ። ሱመያንም በርቺ በለዋት፣ ጎበዝ ነች፣ ተማሩ። ስለዚህ ፕሮፕላን ሃይ ኳሊቲ ኒውትሪሽን ከመንገድ ላይ ሰው ወስደህ ትጫወታለህ ብትል ልጁን አስመርምረው። እዚህ ጋር ደግሞ አብዲ ምንድን ነው ያለው? እዚህ ጋር ያውቃታል አለ። በነገራችን የቪዲዮ ላይ ራሱ ማለት ነው ወይ የተጠና ውሸት አውራ ወይ ውሸት አታውራ። እውነቱን ብትናገር እኮ ምንም ማስመርመር ምናምን በቃ ልጅክ ነው ማለት። ምናልባት የመጠራጠር መንፈስ ካለብህ ደግሞ ምናልባት አንተ ልጅ እሺ ያስረገዛት። ለማንኛውም አሳልፈው ያው አንዳንድ ቦታዎች ልጁን እያየሁ ነው። ልጁ ሊወድቅ ጫፍ ላይ ነው የቀረው። እኔ በአንድ ጨርሼ አልወጣም ነው
ያው ቤተሰቦቿ ላይ ወስዶ ነው ሴትዮዋ ሰዎች ልጁን ምናምን ይዘው ሊወጣው ስለሆነ ያው ትንሽ ቀንጨብ አድርጌ ላሳያችሁ ብዬ ነው። እና ደግሞ አትርሱት እሺ፣ ላይክ ሼር ዲዮት የምታደርጉልኝ እሷ ሲፈጠር የውሽማውን ውሽማ ተብዬው ምን አስከተለ? ባለትዳር ከሆነች አርፋ መቀመጥ፣ ካረገዘች ደግሞ የወለደው ሰውዬ እንትን ማለት ትስጣው ትሄድና እዚህ ጋር ምንም እኔ እንትን ደህና ነገር እንደሰራ ስታወራ ደግሞ እኮ ደህና ነገር ሐራም ነው እየሸፈንክ ያለው ማለት ዩቲዩብ ላይ መተካወራ ሳይሆን በትክክለኛው አውቆ ያሳድግ ሰውየው ማለት ነው። ይሄ እንደዚህ አይነት መሸፋፈን እና ብሎ ነገር የለም። Thank you.